ሁለተኛ ቀኑን ያሳለፈው የአውሮፓ ቻምፒየንስ ሊግ ምራትን ማሳየቱን ቀጥሏል። በአውሮፓ ቻምፒየንስ ሊግ የመጀመሪያ ጨዋታ ባየርን ሙኒክ ቼልሲን 3-1፣ ሊቨርፑል አትሌቲኮ ዲ ማድሪድን 3-2 እንዲሁም ፒኤስጂ አትላንታን 4-0 ያሸነፉበት ውጤት ተጠቃሽ ነው። ሊቨርፑልን የማሸነፊያ ግቦች ሞሐመድ ሳላህ፣ ቨርጂል ቫን ዳይክ እና ሮበርትሰን ሲያስቆጥሩ ሊዮሬንቴ 2 ጎሎችን ለአትሌቲኮ ማድሪድ አስቆጥሯል። የባየርን ሙኒክን የማሸነፊያ ግቦች ሃሪ ኬን 2 ጎሎችን ሲያስቆጥር ቻሎባ በራሱ መረብ ላይ ሶስተኛ ጎሏን አስቆጥሯል። የቼልሲ የማስተዛዘኛ ጎል ኮል ፓልመር ከመረብ አሳርፏል። በሌላ ጨዋታ ኢንተር ሚላንን ከአያክስ ያገናኘው ጨዋታም በማርከስ ቱራም 2 ግቦች 2-0 ኢንተር ሚላን ማሸነፍ ችለዋል። ፒኤስጂ 4 ጎሎችን በአትላንታ ላይ ሲያዘንብ የመጀመሪያ ጎሉ ማርኪኒዮስ፣ ክቫራትስኬሊያ፣ ኑኖ ሜንዴዝ እና ራሞስ ማስቆጠር ችለዋል። ታሪክ መስራትን የቀጠለው ሃሪ ኬን በዘንድሮ ውድድር ዓመት ለባየርን ሙኒክ ባደረጋቸው 6 ጨዋታ 10ኛ ግቡን ማስቆጠር ችለዋል። የቆመ ኳስ ላይ አደገኛ ነን ይላል ቨርጂል ቫን ዳይክ። የሊቨርፑል የማሸነፊያ ግብ ያስቆጠረው ቨርጂል ቫን ዳይክ በአንፊልድ ሌላ አስደናቂ የአውሮፓ ምሽት አሳልፈናል በማለት ተናግሯል። ቆመ ኳስ ላይ አደገኛ ነን የሚለው ቨርጂል ቫን ዳይክ ለማሸነፍ በድጋሚ መንገድ አግኝተናል፣ የማሸነፊያ ጎል በማስቆጠር ደስተኛ ነኝ ሲል ተደምጧል። በመጨረሻ ሰዓት የማሸነፊያ ጎል ማስቆጠር እንደምንችል በተደጋጋሚ ያሳይተናል፣ ወደፊትም ማስቀጠል አለብን ሲል ቨርጂል ቫን ዳይክ ተናግሯል። እኛ በጭራሽ ተስፋ አንቆርጥም ሲል ቨርጂል ቫን ዳይክ ጨምሮ ተናግሯል። የተሻለ ውጤት ይገባን ነበር ይላል ኮል ፓልመር። የሰማያዊዎቹ የፊት መስመር ተጫዋች ኮል ፓልመር ቡድናቸው በጨዋታው ሽንፈት እንደማይገባው ገልጿል። ከውድድሩ ምርጥ ክለብ ጋር እኩል መፎካከር እንደምንችል አቅማችንን አሳይተናል ሲል ኮል ፓልመር ተናግሯል። አክለውም እውነት ለመናገር ዛሬ ከጨዋታው የተሻለ ውጤት ይገባን ነበር ሲል ሽንፈቱ እንደማይገባቸው ተናግሯል። የባየርን ሙኒክ ግብ ጠባቂ ማኑኤል ኖየር በበኩሉ ከዓለም ሻምፒዮን ጋር እንደምንጫወት እናውቅ ነበር ሲል ተደምጧል። ቼልሲ ጥሩ ጊዜ ማሳለፍ ላይ መሆኑን ያነሳው ማኑኤል ኖየር ነገር ግን እኛ በምርጥ ቁመና ላይ ነን ሲል ተናግሯል። ለተመልካች አዝናኝ ጨዋታ ነበር አለ አርኔ ስሎት። የሊቨርፑል ዋና አሰልጣኝ አርኔ ስሎት የምሽቱ ጨዋታ ለተመልካች አዝናኝ እንደነበር ከጨዋታው በኋላ ተናግረዋል። አትሌቲኮ ማድሪድ በተለየ አስተሳሰባቸው ይታወቃሉ ያሉት አርኔ ስሎት እነሱን ለመርታት በራሳችን መሳሪያ ማሸነፍ አለብን ሲል ገልጿል። አሰልጣኙ ያይዞም አይሳክ ከጠበቅኩት በላይ ጥሩ እንቅስቃሴ አድርጓል፣ ሙሉ ለሙሉ ዝግጁ ይመስላል ሲል ተናግሯል። ነገር ግን አይዛክ አሁንም በአንድ ሳምንት 3 ጨዋታዎችን ለማድረግ ዝግጁ አይደለም ሲል አርኔ ስሎት ተናግሯል። ሙሉ ጨዋታውን ስሰደብ ነበር አለ ዲያጎ ሲሞኔ። አትሌቲኮ ዲ ማድሪድ ዋና አሰልጣኝ ዲያጎ ሲሞኔ በጨዋታው ላይ በሊቨርፑል ደጋፊዎች መሰደባቸውን ገልጸዋል። ሊቨርፑል ደጋፊዎች ጋር አለመግባባት ውስጥ ገብተው የነበረው አሰልጣኝ ዲያጎ ሲሞኔ ቀይ ካርድ ተመልክተዋል። ስለ ስህተቱ ያስረዱት አሰልጣኙ ዘረኝነትን ያለማቋረጥ እየተዋጋን ነው፣ ስንሰደብ መፋለም እንችላለን፣ እኔ ጥሩ ሰው ነኝ ሲል ተናግሯል። መረጋጋት እንደነበረብኝ አውቃለሁ ያሉት አሰልጣኙ ነገር ግን ሙሉ ጨዋታውን ስሰደብ ነበር፣ አሰልጣኝ ከሆንክ ምንም መናገር አትችልም ብለዋል። አክለውም ሊቨርፑል ይህንን ጉዳይ መከታተል እንደሚችል ተስፋ አለኝ፣ ጥፋተኛው ተይዞ መቀጣት አለበት ሲል ተናግረዋል። ስለ ጨዋታው ያነሳው ዲያጎ ሲሞኔ በምርጥ ስታዲየምና ምርጥ ደጋፊዎች ፊት ምርጥ ጨዋታ ነበር ሲል ገልጾታል። ጆናታን ታህ ቀይ ካርድ ይገባው ነበር አለ ኢንዞ ማሬስካ። የቼልሲው አሰልጣኝ ኢንዞ ማሬስካ በምሽቱ ጨዋታ የባየርን ሙኒኩ ተከላካይ ጆናታን ታህ ቀይ ካርድ መመለከት ነበረበት ሲል ተናግሯል። ጆናታን ታህ ቀይ ካርድ ይገባው ነበር ያሉት ኢንዞ ማሬስካ ዳኛው ለምን እንዳላስመለከቱት ግራ ገብቶኛል ሲል ተናግሯል። በአሁኑ ሰዓት አንድ ሰው በቀይ ካርድ ለመውጣት
ተጫዋች መድማት ያስፈልገዋል የተባለ ይመስል ሲሉ ማሬስካ ተናግረዋል። ኢንዞ ማሬስካ ስላቀረቡት ቅሬታ የተጠየቁት የባየር ሙኒክ አሰልጣኝ ቪሴንቶ ኮምፓኒ በበኩላቸው አይመስለኝም ሲሉ መልሰዋል። አክለውም ተጫዋቹን በቀይ ካርድ ማስወጣት የጨዋታው ውጤት አይቀይረውም ሲሉ ምላሽ ሰጥተዋል። የአውሮፓ ሻምፒዮንስ ሊግ ዛሬም ሲቀጥል ተጠባቂ ጨዋታዎች ይደረጋሉ። በተለይ ማንቸስተር ሲቲ ከናፖሊ፣ ኒውካስል ከባርሴሎና የሚያደርጉት ጨዋታም ይጠበቃል። ናፖሊ ከማንቸስተር ሲቲ በሚያደርጉት የቀድሞ ክለቡን ኬቨን ዴ ብሩይነ በተቃራኒ ሆነው ይገጥማል። ወደ ቻናላችን ተከታታዮች ራስመስ ሆይሉንድ እና ስኮት ማክቶሚናይ ማንቸስተር ሲቲን ይበቀሉት ይሆን? የቀድሞ ክለባቸው ማንቸስተር ዩናይትድ ቁጭት ያድርበት ይሆን? ዛሬ የምናይ ይሆናል። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ የጨዋታዎችን ግምት በኮሜንት ሴክሽን ያጋሩን። መልካም ቀን ይሁንላችሁ።